ሰላም ጤና ይስጥልኝ የተወደዳችሁ የከፋ ቴሌቪዥን ተከታታዮቻችን ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ ያልኩኝ ልዩ የበዓል ፕሮግራም ይዘንላችሁ ቀርበናል። በዚህም ፕሮግራም ስለ በገና ምንነትና እንዲሁም ደግሞ የበገና ዝማሬዎችን ወደ እናንተ የምናደርስ ነው የሚሆነው። ፕሮግራሙን በመምራት ቤቴ ለመምሩ አብሬያችሁ ቆይታ አደርጋለሁ። በካሜራው በኩል ፍሬው ማሙ እንዲሁም ከሌሎች የስቱዲዮ ባለሙያዎች ጋር በመሆን ነው ወደ እናንተ የምናደርሰው። እስከ ፕሮግራማችን ማብቂያ አብራችሁን እንድትቆዩ እየጋበዝኩኝ በያላችሁበት መልካም በዓል ይሁንላችሁ። እሺ በቅድሚያ እንተዋወቅ። እሺ መምህር ከተማው እባላለሁ። የቦንጋ ዩኒቨርሲቲ መምህር ነኝ። በማህበረ ቅዱሳን ደግሞ የበገና ክፍል ተጠሪ ነኝ። በቤተ ክርስቲያን ብዙ የዜማ ወይም ደግሞ የዝማሬ መሳሪያዎች አሉና ከነዚህ መካከል አንዱ በገና ነው። የበገና ትርጓሜው ምንድነው? እሺ በገና ያው የግዕዝ ቃል ሲሆን በገነ ከሚለው ግዕዝ ቃል የመጣ ሲሆን በገነ፣ ደረደረ፣ መታ የሚል ትርጓሜ አለው። ይሄውም በመደርደር ወይም በመግረፍ የሚዜም የቤተ ክርስቲያን የዜማ መሳሪያ ነው። ቤተ ክርስቲያን በገናን በምን ጊዜ ወይም ደግሞ ለምንድን ነው የምትጠቀመው እና ደግሞ በምን ወቅትስ ነው የምትጠቀመው? ያው ቤተ ክርስቲያን በገናን እንደ ሌሎቹ የዜማ መሳሪያዎች ሁሉ በብዛት የምትጠቀምበት የራሱ እንትኖች አሉ። ለምሳሌ ታቦታትን ለማጀብ፣ በአውደ ዓመት ደግሞ ለምሳሌ በመስቀል ጊዜ፣ በከተራ ወይም ደግሞ በጥምቀት በዓል ጊዜ ታቦታቱን እያጀቡ ከፊት ለፊት ሆኖ በገናው እያጀበ ታቦታትን ለማጀብ የምንጠቀምበት የዜማ መሳሪያ ነው። እንዲሁም ደግሞ በቤተ ክርስቲያን ውስጥ በደስታም ሆነ በሐዘን ለምሳሌ በሰርግ ጊዜ ቤተ ክርስቲያን ለሚፈጸም ሰርግ ጊዜ በበገና እናጅባለን ማለት ነው። ወይም በበገና ይታጀባል ሰርጉ። ለዚህ እንጠቀምበታለን። እሺ የበገና ጥበብስ ምን ፋይዳ አለው? እንደው ምን ጥቅም አለው? በገና ከብዙ ነገር ከበሽታም ይፈውሳል ይባላልና ምን ፋይዳ አለው የበገና ጥበብ? በገና እንግዲህ ጠቀሜታው ያው ትልቁ ነገር የዜማ መሳሪያ እንደመሆኑ ፈጣሪያችን ኢየሱስ ክርስቶስን ለማመስገን የምንጠቀምበት የዜማ መሳሪያ ነው። ይሄውም ደግሞ ምንድነው? በገናውን በምንጠቀምበት ጊዜ ያው ፍጹም ተመስጦን ለማምጣት ሀሳብን ቀልብን ሰብስቦ
ምስጋና ለማቅረብ ነው የምንጠቀምበት። ለምሳሌ በገና ያው አንደኛ ለተመስጦ ነው። ሁለተኛ ደግሞ ሀሳብን ስሜትን ለመሰብሰብ የሚጠቅም የዜማ መሳሪያ ነው። በገና የምንጠቀምበት ጊዜ እንግዲህ በገና ልዩ ልዩ ጥቅሞች አሉ። ለምሳሌ ቅዱስ ዳዊት ከተሰጡት ሀብታቶች መካከል አንዱ ሀብተ በገና ነው። የበገና የመደርደር ሀብት ነው። ይኸው ምንድነው? ቅዱስ ዳዊት የሚደረድርበት ጊዜ በገና ጥበብ ነው፣ ሀብት ነው። ሁለተኛ ደግሞ ከበሽታ የሚከላከልበት ነው። ለምሳሌ ሳኦል ልዩ ደዌ የነበረበትና ቅዱስ ዳዊት በገና የሚደረድርበት ጊዜ ከዚህ ደዌ ያስታግሰው ነበረ። ስለዚህ በሽታን ለማስታገስ በስሜት ያገለግል ነበር በገና ማለት ነው። ለዚህ ይጠቅማል በገና። አሁን የምንገኝበት ወቅት መስቀል ነውና ለብርሃነ መስቀሉስ የተዘጋጃችሁት መዝሙር አለ ወይ? ምን አይነት መዝሙርስ በበገና ይዘመራል በመስቀል ጊዜ? አዎ እንግዲህ በመስቀል አንዱ የአደባባይ በዓላት ውስጥ በቤተ ክርስቲያናችን ከሚከበሩ የአደባባይ በዓላት ውስጥ አንዱ እና ትልቁ መስቀል በዓል ነው። ይሄው ምንድነው? መስቀልን የቤተ ክርስቲያን ጉልላቷ መሰረቷ መስቀል ነውና መስቀልን ለማጀብ እኛም ቀድም ጀምረን በበገና ተዘጋጅተናል። በበገና የሚዘመሩ መዝሙሮች ለምሳሌ በወንጌሉ ያመናችሁ እንኳን ለብርሃነ መስቀሉ አደረሳችሁ፣ መስቀል ኃይልነ፣ መስቀል ጽንነ፣ መስቀል ቤዛነ፣ መድኃኒትነ እያልነ የምንዘምራቸው መዝሙሮች እንዲሁም ብርሃን ወጣ ከመስቀሉ የሚያንጸባርቅ የአምላክና የሰው ልጆች እውነተኛ እርቅ የሚል መዝሙሮች ብዙ መዝሙሮች አሉ። ልክ እንደ ጥምቀቱ እንደ ልደቱ ሁሉ ለመስቀልም የተዘጋጁ በማህበረ ቅዱሳን ተዘጋጅተው ቁጥር ወጥቶላቸው የተላኩልን መዝሙሮች አሉ። እነሱን አሁን ከዘረዘርኳቸው ውስጥ በብዛት ያጠናናቸው ናቸው፣ የተዘጋጀንባቸው ናቸው። እሺ ከነሱ መሀል እስቲ ትንሽ ያሉልን። እሺ ለመስቀል መዝሙር ከተዘጋጀናቸው መዝሙሮች መካከል አንዱ በወንጌሉ ያመናችሁ እንኳን ለብርሃነ መስቀሉ አደረሳችሁ የሚለው ይሄ ነው። በወንጌሉ ያመናችሁ፣ በወንጌሉ ያመናችሁ እንኳን ለብርሃነ መስቀሉ አደረሳችሁ፣ እንኳን ለብርሃነ መስቀሉ አደረሳችሁ፣ እንኳን ለብርሃነ መስቀሉ አደረሳችሁ፣ እንኳን ለብርሃነ መስቀሉ አደረሳችሁ። በገና ሲሰራ እንደሚታየው እንግዲህ በብዙ ነገሮች ነውና ከምንድን ነው የሚሰራው? በምንስ አይነት መሳሪያዎች ነው የሚሰራው? እሺ አመሰግናለሁ። ያው በገና እንደምታዩት የሚዘጋጀው ከእጽዋት ተዋጽኦና ከእንስሳት ተዋጽኦ ነው። ከሁለቱ ተዘጋጅቶ የሁለቶቹ ተዋህደው በገና እናዘጋጃለን ማለት ነው። እንግዲህ አካል ክፍላቶች በገና ስንመጣ ወደ 10 የሚደርሱ የአካል ክፍላቶች አሉት። ከነዚህ መካከል የመጀመሪያውና ትልቁ ቀንበር የምንለው ከላይ የሚታየው ቀንበር ይባላልኝ። እሱ ደግሞ የስልጣነ ስላሴ ወይም የስላሴ ምሳሌ ነው። የስልጣነ እግዚአብሔር ምሳሌ ነው። ሁለተኛ ላይ ከቀንበሩ ላይ ያረፉት መስቀል ወይም ጌጥ ናቸው። የመስቀሉ የኢየሱስ ክርስቶስ ተሰቀለበት መስቀል መከራ መስቀሉን የምናስብበት ነው። ሁለተኛ እነዚህ ከላይ ያሉት መቃኛ ይባላሉ። እነዚህ መቃኛ የቅዱሳን ሐዋርያት ምሳሌ ናቸው። አውታሮች የሚያርፉባቸው ናቸው። ሁለተኛው ደግሞ የቀኝ ምሰሶ ነው። የቀኝ ምሰሶ የምንለው ይሄኛው ነው። በብሉይ ኪዳን ይመሰላል ወይም ደግሞ በመጋቤ ብሉይ በቅዱስ ሚካኤል ይመሰላልኝ። ሁለተኛው የግራ ምሰሶ ነው። የግራ ምሰሶ ደግሞ በመጋቤ ሐዲስ በቅዱስ ገብርኤል ይመሰላልኝ ወይም ደግሞ በፍቅረ ቢጽና በፍቅረ እግዚአብሔር ይመሰላሉ ሁለቶቹ ምሰሶዎች ማለት ነው። አምስተኛ ስንመጣ አውታር ነው። አውታር በገና የሚዘጋጀው እንግዲህ
በገና ሲሰራ የምንጠቀምባቸው አውታሮች በመጽሐፍ ቅዱስ የተቀመጡ ናቸው። አንድም 8 ሊሆኑ ይችላሉ፣ ሌላም ደግሞ 10 ሊሆኑ ይችላሉ። ለምሳሌ በመጽሐፈ ዜና መዋዕል ምዕራፍ 15 ቁጥር 21 ላይ አንደኛ ዜና መዋዕል በ8 አውታር ባለው በበገና እግዚአብሔርን ሲያመሰግኑ እንደነበረ ይናገራልኝ። ሁለተኛ ደግሞ በመዝሙር 32 ቁጥር 2 ላይ በመዝሙር 91 ላይ በመዝሙር 144 ላይ 10 አውታር ባለው በበገና እግዚአብሔርን ሲያመሰግኑ እንደነበረ ታሪክ ይናገራል። መጽሐፍ ቅዱስም ያስተምራል ማለት ነው። ሌላው ገበቴ ይባላል። ይሄ የምናየው ሳጥን ወይም ገበቴ ይባላልኝ። ምሳሌነቱ የእመቤታችን ቅድስት ድንግል ማርያም ምሳሌ ነው። ይሄ ገበቴ የድምጽ ሳጥን ነው። ድምጽ የሚወጣው ዋናው የድምጽ መስጫ እንትኑ ገበቴ ነው። ሁለተኛ የሌላው ደግሞ ባርኩማ ይባላል ትባላለች። እቺ ባርኩማ ደግሞ በደብረ ሲና ትመሰላለች ማለት ነው። ያዕቆብ በፍኖተ ሎዛ ያየባት ደብረ ሲና ተራራ ትመሰላለች ማለት ነው። ሌላው ደግሞ እነዚህ ከባርኩማው ላይ ያረፉት ድምጽ እንዲያወጣ እዝና ጥዝ የሚል ድምጽ እንዲያወጣ እንትን ያሉት እነዚህ እንዚራ ይባላሉ። እነዚህ እንዚራዎች ይባላሉ። እነዚህ እንዚራ ደግሞ በተጋድሎ በሰማዕትነት ያሉ የክርስቲያኖች ምሳሌ ነው። ሌላው ደግሞ ይሄ የመጨረሻው መቃኛ ይባላል። ይሄ መቃኛ ደግሞ በሰዎች መኖሪያ በምድር ወይም በሰዎች ይመሰላል ማለት ነው። ይህን ከገበቴው ጋር የአውታሮችን የሚያገናኝልን ወይ የምናስርበት መቃኛ ነው። አውታር ምሳሌነታቸው የ10ቱ ትእዛዛት ይመሰላልኝ ወይም ደግሞ በቅዱስ ያሬድ የዜማ ስልቶች ግዕዝ፣ ዕዝልና ራራ የሚሉ እነዚህ እያንዳንዳቸው የዜማ ስልቶቹ 10 ቀለሞች አሏቸው። በእነሱ ሆሄያት በዜማ ስልቶች ሆሄያት ይመሰላሉ ማለት ነው። ይህን ይመስላል የዜማ አሰራሩና አጠቃቀሙ ወይም ደግሞ የዜማ የበገና ትርጓሜው ማለት ነው። የበገና በቁሙ እያንዳንዱ አካል ስንተረጉማቸው በገናን ለመማር የሚገድብ ነገር አለ ወይስ የትኛውም የኦርቶዶክስ እምነት ተከታይ የሆነ ምእመን መማር ይችላል? አዎ እንግዲህ በገና ካጠቃቀሙ ስናይ በጥንት ጊዜ በቤተ ክህነቱ ሆነ በቤተ መንግስት ይጠቀሙበታል። ለምሳሌ በቤተ መንግስት በእነ አጼ ምኒልክ፣ አጼ ዮሐንስ፣ እቴጌ ጣይቱ እንዲሁም ደግሞ እነሱ በገና ራሳቸው ይደረድሩ ነበረ። ቤተ መንግስት ላይም በገና ሲገለገል የቆየ የዜማ መሳሪያ ነው። ከዛ በኋላ እንግዲህ ይህን በገና ለመደርደር እንግዲህ ነገስታትም ሆነ ምእመኑም ሆነ ማንኛውም የቤተ ክህነቱም ሰውም ሆነ ገዳማውያንም ቢሆን የሚጠቀሙበት ነው። እግዚአብሔርን ለማመስገን ለተመስጦ፣ እንዲሁም ደግሞ ቅድም እንዳልነው የፈውስ የሚሰጥ ስለሆነ ስለዚህ ለዛ አገልግሎት በገናን ይጠቀሙበት እንደነበረ ታሪክም ይናገራል፣ መጽሐፍም ያስረዳል ማለት ነው። እንግዲህ በገና አብዛኛውን ጊዜ የሚዘወተረው በጾም ወቅት ነው እና ከዛ ከጾም ወቅት ሌላ የሚዘመርበት ጊዜያቶች እንዳሉ አሁን እንግዲህ በብርሃነ መስቀሉ አይተናልና ምን አይነት ናቸው? የጾም ጊዜ ሲሆን ይለያሉ ወይ? ጾም ሳይኖር የሚዘመሩ ዝማሬዎች ይለያሉ በበገና? እንግዲህ በገና ያው በብዛት ሀሳብን፣ ስሜትን፣ መንፈስን ለመሰብሰብ የጾም ወቅቶች የተለዩ ናቸው ያደርጋቸዋል እንጂ ብዙውን ጊዜ በገና የሚለውን በገና ወቅት ጊዜ ወይም በገና ጾም ጊዜ የሚደረደር አድርገው የሚተረጉሙ አሉ። ግን በማንኛውም የጾም ሆነ በማንኛውም ወቅት በገና ይደረደራል። በጾም ሆነ ያለ ጾም ሆነ በማንኛውም በአውደ ዓመትም ሆነ በምን በገና እንጠቀመዋለን። በገናን ልዩ የሚያደርገው ከሌሎች ዜማ መሳሪያዎች ጋር አብሮ የሚዜማ አይደለም። በገና ራሱን ችሎ ለምሳሌ ከበሮን ብናይ፣ ማሲንቆን ብናይ፣ ዋሽንትን ብናይ እነሱን አዋህደን ባንድ ላይ መጠቀም እንችላለን። በገና ግን በተፈጥሮ በራሱ ልዩ የሚያደርገው ከነዚህ ጋር ተዋህዶ ለአገልግሎት አይውልም። ብቻውን ራሱን ችሎ ለዜማነት የምንጠቀምበት ስናጅብም ከሌሎች ጋር ተደባልቆ አይደለም የምናጅብበት። ምንድነው ለብቻው ራሱን ችሎ በገናኞች ለብቻው ተለይተው የበገና ደርዳሪዎች ይዘው የሚያዘሙበት ነው። ስለዚህ ይህን ልዩ የሚያደርገው ረጋ ባለ መንፈስ ቀስ ባለ ሁኔታ ስለሚደረደርና ድምጹም ከሌሎቹ ለየት ስለሚል በዚህ ምክንያት በገና ለብቻው ነው የሚደረደረው። ለአገልግሎት ግን ማንኛውም በጾታም በማንኛውም ነገር አይገድበውም፣ በእድሜም አይገድበውም። ማንኛውም ሰው በገናን በቤቱም ሆነ በቤተ ክርስቲያን መጠቀም ወይም ማገልገል መደርደር ይችላል። እሺ እንግዲህ ቅድም በወንጌሉ ያመናችሁ የሚለውን ዝማሬ አሰምተውን ነበረና አሁን ደግሞ ሌላ የሚዘምሩት ዝማሬ ካለ
ብርሃን ወጣ ከመስቀሉ ብርሃን ወጣ ከመስቀሉ የሚያንጸባርቅ የአምላክና የሰው ልጆች እውነተኛ እርቅ ደስ ይበለን በመስቀሉ ብርሃን እልል እንበል በአንድነት ሆነን ተገኘልን መስቀል ኃይላችን። እንኳን አደረሳችሁ መልእክት ካሎት? እሺ እንኳን አደረሳችሁ የምለው በመጀመሪያ ለሁሉም የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እና የመስቀሉን በዓል ለሚያከብሩ ክርስቲያኖች በመላው ዓለም ላሉ ለሚገኙ እንዲሁም በኢትዮጵያም ለሚገኙ እንኳን አደረሳችሁ ማለት እንፈልጋለሁ። በመቀጠል በዚህ በከፋ ሀገረ ስብከት ባለው ላሉት ስራ አስኪያጅና አጠቃላይ የስራ መምሪያ ኃላፊዎችና በዓሉን ለማክበር ላሉት ምእመናን እንኳን አደረሳችሁ ማለት እፈልጋለሁ። በመቀጠል ለውድ ባለቤቴ ለሰናይት ሀብታሙና ለህፃን ልጃችን ለሁለት አርሴማ እንኳን አደረሳችሁ ለመስቀል በዓል ማለት እፈልጋለሁ። እንዲሁም ለእናንተም እንኳን ለመስቀል በዓል በሰላም በጤና አደረሳችሁ ማለት እፈልጋለሁ። አመሰግናለሁ። እናመሰግናለን በጣም እሺ፣ አመሰግናለሁ። ብርሃን ወጣ ከመስቀሉ ብርሃን ወጣ። በድጋሚ እንኳን አደረሳችሁ ያልኩኝ እንግዲህ በቦንጋ ማህበረ ቅዱሳን ማዕከል ተማሪዎችና መምህር ያቀረቡልንን የበገና ዝማሬና ስለ በገና ምንነትና ትርጓሜው የተለያዩ መረጃዎችን ወደ እናንተ ስናደርስ ቆይታን አድርገናል። ፕሮግራሙን በመምራት አብሬያችሁ ቆይታን ያደረኩት ቤቴሌም መምሩ ነበርኩኝ። በካሜራው በኩል ፍሬው ማሞ እንዲሁም ከሌሎች የስቱዲዮ ባለሙያዎች ጋር በመሆን ነበር ፕሮግራሙን ወደ እናንተ ስናደርስ ቆይታን ያደረግነው። እኔ እንግዲህ በዚሁ እሰናበታለሁ። እነሱ ዝማሬ ወደ እናንተ የሚያደርሱ ነው የሚሆነው። በያላችሁበት መልካም በዓል ይሁንላችሁ። የመዳን ቀን እውነተኛ አርማ ነው። ከገሃነም ከሞት የሚያድን ነው። እስከ መስቀል ያልተለየው ቅዱስ ሐዋርያ ዮሐንስ የወንጌል ሰው የፍቅር ባለሙያ ምስጋናችን ይድረሰው ከምድር እንድናለን በሰጠው ምሳሌው ሰዎች ሁሉ እንከተለው። ብርሃን ወጣ ከመስቀሉ የሚያንጸባርቅ የአምላክና የሰው ልጆች እውነተኛ እርቅ ደስ